ሰላም ሰላም ቤተሰብ እንዴት ናችሁልኝ? ሰላም ናችሁልኝ? እኔ ያለሁ እግዚአብሔር ይመስገን ደህና ነኝ። ወዶችዬ በጣም ተጠፋፋ። እንዴት ናችሁ? ተናፍቃችኋል እና እንዴት ናችሁልኝ? ወዶችዬ ሰላም ናችሁልኝ? ዛሬ እስኪ ይዤላችሁ የመጣሁት አንድ ደስ የሚል ነገር አለ። እሱን እኔ ደስ ስላለኝ ለምን ሸር አላደረገውም በሚል ነው። እና ወዶችዬ ምን መሰላችሁ? ስጦታ አብረን የምናይ ይሆናል። እሺ በስማ እኔ አልቅሼ ጨርሼ ነው የመጣሁት። እሺ በመጀመሪያ መታደል ልጆች በማርያም እንደዚህ አይነት ስጦታ የሚሰጣችሁ ሰው ያው እረፍታችሁ ነው፣ በቃ ሰላማችሁ ነው እና መታደል ነው። ከዛም ደግሞ ስትገልጡት ምን እንዳለ ላሳያችሁ። መስቀል በደንብ ላሳያችሁ። አያችሁ ታምርም በማርያም ስዕል አድኖ የቅዱስ ገብርኤል አባቴ ስዕል አድኖ የቅዱስ ሚካኤል አባቴ። ከዛ ደግሞ ዋናው ደብዳቤ። ይሄ ነገር አልናፈቃችሁ ቀርቷል አይደል? ደብዳቤ የእውነት ግን በአሁን ሰዓት ደብዳቤ መታደል ነው። እኔ እንጃ የእውነት በጣም ነው ደስ ያለኝ። ደብዳቤውን ባነብላችሁ ደስ ይለኛል። እሺ ደስ ያ አንብቡት። እሺ ማዚ በቃ ማዚ በጸሎትሽ አስቢኝ እግዚአብሔር በርሽበት ይጠብቅሽ ምናምን ነው የሚለው። የእውነት ግን በጣም አልቅሼ ነው የመጣው። ማርያምን ማለት በቃ እኔ እንጃ በአሁን ሰዓት እንደዚህ አይነት ነገር ቀርቷልና በጣም ትልቅ ስጦታዬ ነው። ማርያምን በጣም ማለት ነው በህይወቴ ዱባይ ላይ ያገኘው ስጦታ አንድ ይሄ፣ ከዛ ደግሞ የሆነ ሰዓት ላይ መጽሐፍ ቅዱስ ተሰጠኝ። በቃ ትልቁ ሁለቱ ስጦታዎች ናቸው፣ ትልቁ ስጦታዎችና ይሄን ይመስላል። ማን ነው ደስዬ እኔ ያላነበብኩላችሁ እኔ ጥርሴን ስላመመኝ እንተባተባለሁ። ሳወራ ራሱ እየተንተባተብኩ ነው ማለት ነው። እና እዩት ማለት ነው። እና ይሄን ይመስላል ልጆችዬ። እዚህ መጽሐፍ ቅዱስ ውስጥ ብዙ መልእክት አለው። ከውስጥ ከሃይማኖት ውጪ መስቀሉ፣ ስዕለ አድኅኖው፣ ደብዳቤው ባንድ ነው የመጣልኝ ማለት ነው። ከዛ ደግሞ ሲቀጥል ስልክ ሳምሰንግ ከነ ቻርጀሩ አዲስ ቅኑ ማን ናፈቀው? ማርያም ዳንቴል ዳቦ እንጀራ እንደዚህ ልብስ ተደርጎ ምናምን የእውነት ደስ ስላለኝ ነው ማርያምን ለእናንተ ማሳያችሁ። ከዛ የምነግራችሁ መልእክት ግን አለኝ። እያቸኝ ባለሙያተኛ ቆይ ልልበሰው በስነ ስርዓት። እና ወደ ሳያቻት ከፊት ተሰርቶልኝ የት እንዴት እንደሚያምር በማርያም እና ሲስተር ነው። በስተመጨረሻ ልንገራቸው ማለት ነው። የእውነት ዩቲዩብን ለመልካም ነገር ስንጠቀመው በጣም ደስ ይላል። ሰው ቤት ለዛውም ታውቋላችሁ እና ማዳም ቤት በጣም ከባድ ነው ያለው ነገር። ግን ሁሉንም ነገር ተወጣ ባለቻት ሰዓትና ደቂቃ እንደዚህ ባለሙያ እንደዚህ ጀግና እንደዚህ ደግሞ በጣም የሚያምር ኮፊዳን የሰራችሁ ማለት ነው። እና እህቶቼ ከማዳም ስራ መልስ እንደዚህ ለመልካም ነገር ዩቲዩብን ብትጠቀሙ በጣም አሪፍ ነው እላለሁ። ማርያምን ለመልካም ነገር ተጠቀሙት ማለት ነው። ምክንያቱም አገራችን ስንሄድ ምን እንስራ ብለን አንጨናነቅም። በራሳችን በእጃችን ኮርተን የራሳችን የሆነ ነገር ቀንም እንትን ሳንል ይኖረናል ማለት ነው። እና ወደችዬ ዩቲዩብን ተጠቀሙት። የማዳምን ዩቲዩብ የማዳምን ዋይፋይ ተጠቀሙበት ማለት ነው። እሺ አልሆነ ነገር ላይ ጊዜያችሁን አታባክኑ። ቶክቶክ ላይ ያልሆነ ነገር በቃ ለመልካም ነገር ተጠቀሙት ማለት ነው። ጊዜያችሁን ወደችዬ የእውነት ይሄንን ሳይው በጣም ነው የጮኩት። ሌላው ነገር ነው የሚበልጠው፣ ለኔ ግን ይሄን ይበልጠብኝ። ማርያምን በቃ መስዋዕት ከፍላ የሰራችልኝ ይሄ ስለሆነ ይሄኛው በብር ነው።
ይሄ ግን በእጇ ስለሰራችልኝ የእውነት ከምንም በላይ በቃ ደስ ያለኝ ይሄ ስጦታ ይሄ ነው እና ይሄ ነው እና ውዶች የተጠቀሙበት ማለት ነው። እሺ እንደዚህ ማሸብረቅ ይቻላል በእጃችን ማለት ነው። እና ይሄን ይመስላል እኔ ውዶች እዩት። ዩቲዩብ ላይ ምን ያክል እኔ ራሱ እንደተጠቀምኩ ማለት ነው። ቆራሳያችሁ ሻማ ታቋላችሁ እንደምሰራ እንደዚህ ተጠቀሙ። ነው ዩቲዩብ አይቼ ነው ምንም እኔ አሁን ለጓደኞች ስጦታ ስሰጥ ገዝቼ አልሰጥም። በቃ ሰርቼ ነው የምሰጣቸው። ስለዚህ ዩቲዩብን ለመልካም ነገር ተጠቀሙት የኔ ውዶች። የኔን ሻማ ያው በደንብ ዩቲዩብ ላይ አለ ማለት ነው፣ ግን ላስገባላችሁ ብዬ ነው። እና የኔ ውዶች ወዳችኋለሁ። ሰብስክራይብ ማድረግ አትርሱ። ላይክ፣ ኮሜንት፣ ሼር አድርጉልኝ። አዲስ ጀማሪ ነኝ። ወዳችኋለሁ። አመሰግናለሁ። መልካምን ሁሉ እመኝላችኋለሁ። የማዳም ቅመሞች በርቱልኝ፣ ጠንክሩልኝ። የኔ ጀግናዎች እንጠንክርን፣ በርታ፣ እርስ በርሳችን እንደጋገፍ። ደግሞ አዲስ ጀማሪዎች ካለን እኔ ገና ስለሆንኩ ነው በደንብ እንደምንደጋገፍ በቃ አሰብነው ቦታ እንደርሳለን። እሺ ወደች እንበርታ። አመሰግናለሁ። ሰላማችሁ ይብዛልኝ።